ሃይ ጋይስ እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ ደግሞ ወጣት ሆኖ በወጣትነት ህይወት ውስጥ የሚደብር ፓርቱን ነው የምነግራችሁና ለምን ደግሞ በሚደብር ላይፍ ውስጥ እያለፍን እንዳለን እኔ የራሴ የኖርኩትን ማለት ነው እና ለምን የሚደብር ላይፍ ውስጥ እንደተገኘሁ ለምሳሌ አንዳንድ ጊዜ የተለያዩ ፖድካስቶችን በኢትዮጵያ ውስጥ አሁን እንደ ፖድካስት የፈላ የለም፣ ግን ፖድካስት ደጋግሞ መስማት ራሱ ማለት ነው እኛ የምንኖረው ኑሮ የሆነ ፖድካስት ሰው ከተነስቶ እንደተለወጠ ፊት ምን እንደነበር ምናምን እየኖርንበት እንሰማለን። አዳፕት እናደርግ። አሁን እኔ መስማት ካቆምኩት ውስጥ መርጬ እሰማለሁኝ፣ መርጬ ካነበብኩ አነባለሁኝ እና ፖድካስት በብዙ አነቃቂ ንግግር አልሰማም ጭራሽ። ምክንያቱም ሰምቼ ነግረውኛል። ትክክለኛ እኮ ይነግሯችኋል፣ ግን መጀመር የሚለው ላይ እንዴት መጀመር እንዳለባችሁ በሰዓቱ ለምሳሌ እነሱ በጀመሩበት በተነሱበት ሰዓት የነበረውና አሁን ሊለያይ ይችላል፣ ግን ነገ ደግሞ የባሰ ሊሆን ይችላል። አሁን ወጣቱ ናችሁ፣ ለምሳሌ የሆነ ቦታ ማረፍ ወይም ሻይ ቡና ማለት ፈልጋችሁ ሜኖ መፈለግ አስባችሁታል። በወጣትነት እድሜያችሁ ወጣት ናችሁ። የእናንተን የወር ደሞዝ አንድ ሰው ለሻይ ቡና ከፍሎት ሲሄድ አሁን እኮ ለምሳሌ ትላልቅ ለምሳሌ አዲስ አበባ ላይ እኔ አዲስ አበባ ስለምኖር ለምሳሌ የገጠመኝ ልንገራችሁ። ቦሌ አካባቢ ለምሳሌ የፈለጋችሁት ካፌና ሬስቶራንት ወይም ምናምን አገቡም። ሲጀመር ከገባችሁ ወይም ነው ወይ ቀድሞ ዋጋ እንደመጠየቅ የሚያሳፍር ነገር የለም። ለምን ለምሳሌ አንድ ቡና ጠጥታችሁ የትራንስፖርታችሁን ሁሉ አይደለም የሁለት ቀን ውሏችሁን ልከፍሉ ትችላላችሁ። አያችሁ። ምክንያቱም አንድ ወጣት ጠንክሮ ከሰራ ኪሱን ከተማመነ ሚሆን አይጠይቅም። ብቻ ያለው ነገር የሚጠቀመው ነገር ይመረው ይጣፍጠው ቦታው ይውደደው እንጂ ስለ ዋጋ ቸክ አያደርግም። ግን ወጣቱ ነው እንደዛ ቀድሞ ሚሆን መፈለግ እንዴት ማለት ይከብዳል። ለምሳሌ የሆነ ፕሮግራም ላይ ዘመድ የሆነ ሰርግ ላይ የሆነ በዓል ላይ ምርቃት ላይ ሊሆን ይችላል ተጠርታችሁ በቃ ማለት እኮ ግዴታ ሊሆን ይችላል፣ ግን ትፈልጋላችሁ። ዘመድ ነው ጓደኛ ነው፣ ግን የሆነ ሰው ጋር እኩል ለምሳሌ ሰው ሲሸልም ሰው ላይ የተለያየ ወጪ ሲያወጣ ስጦታ ሲሰጥ፣ ግን እናንተ 2 ዓመት 3 ዓመት የለበሳችሁትን ቲሸርት በቃ በዚህ ልብስ ነው ማስታወሰው እስከምትባሉ ድረስ አስባችሁታል። ምክንያቱም ለማንም ሰው እኮ ቢኖረው እንደመስጠት በዚህ ምድር ላይ በነገራችን ላይ እንደመስጠት ለሰው እንደማድረግ ደስታን የሚገዛ ነገር የለም። ግን አይደለም መስጠት። ለምሳሌ አንድ ወጣት ለምሳሌ እኔ ባለሁበት እድሜ ተቀጥሮ የሚሰራ ወጣት አንድ ፕሮግራም ላይ ተገኝቶ የሆነ ለሰው ስጦታ ቢሰጥ የሆነ ሰዓት በብድር ነው ወሩን ሊጨርስ፣ ሳምንት ሊበደር ይችላል ወይ 10 ቀን ሊበደር ይችላል። ምክንያቱም ያለንበት ላይፍ ጨው በቃ ጨው ሲበዛ ይመራል። ግን እኔ የራሴን ስጠይቀው የዛሬ 3 ዓመትም የዛሬ 4 ዓመትም ሰው እንዴት ነው ብዬ ሳስበው የችግሩ መንስኤ ማንም ለምሳሌ ቤተሰብ ላግዛችሁ ይችላል። ማንም ሰው ራሱን ተነስቶ እንደቀየረ አንድ የቲክታከር ወይም ዩቲዩበር ሰው ሁሉም ለምሳሌ መነሳት የሚያስችል ተከራይቼ እየኖርኩ ነው። ራሴ ሰዓቴን ራሴ በፈለኩት ማኔጅ ተቀጥሬ ብሰራም ለምሳሌ ከሳምንት ቢዚ አልሆነም። እንደውም ያለ ተርፈ ሰዓት ይበዛል፣ ግን አልጀመርኩበትም። ወሬ ቡና ቤት ከአንድ ቡና ቤት የባለ ቡና ቤቶች ምግብ ቤቶች ሰራተኛ የሻይ ቡና ወይም የመስተንግዶ ሰራተኛ በቀያየሩ ቁጥር እኛም ልብስ እየቀየር እዛ የቡና ወሬ አስባችሁታል። ቡና እንኳን ለምሳሌ አሁን ለቡና የምናወጣው ወጪ ቀላል ሊመስለን ይችላል አይደለ? ግን ለምንፈልገው ዩቲዩብ ወይም ቲክታክ ብንፈልግ ለምሳሌ ቤቴ አያምርም ምናምን ስንል ለምሳሌ ቡና በወር ውስጥ ያወጣሁትን እኔ የቤቴን ቀለም መቀበያ ይቀይረዋል በእርግጠኝነት። ግን መቀየር ማለት መተኛት መደንዘዝ እና በሶሻል ሚዲያ ላይፋችን ራሱ እንደ ቲክቶክ የሆነ ዝም ብሎ ስክሮል የሆነ ስለሆነ ራሳችሁ ላይ ኢንቨስት አድርጉ። በቃ ራሳችሁ ላይ ማለት ሰው ከሰው ለምሳሌ በተለይ ከተማ ላይ እየኖራችሁ እኔ መጀመሪያ ካረኩት ራሴን ሳስብ በቃ ቁጭ ስል የማደርገው ሶሻል ሚዲያውን ብየው ህይወታችሁ ላይ ጠብ የሚል ነገር ስታጡ ይሰለቻችኋል። ግን ሌላ መጃ ስለሌላችሁ ትመለሳላችሁ። አንደኛ ምን ታደርጋላችሁ? ከ5-10 ዓመት በላይ ስልካችሁ ላይ ሴቭ ያደርጋችሁትን እየፈለጋችሁ መደወል ትጀምራላችሁ። ያ ደግሞ ማንም ያሰው በራሱ ላይፍ ውስጥ ነው፣ በራሱ መንገድ ውስጥ ነው። ማንም በቃ ለህይወታችሁ አሁን ላላችሁበት ሌላ ይሄ ዝም ብሎ ከ5-6 ዓመት ኮሌጅ ላይ ሃይስኩል ላይ ድሌት ማንም አያስታውስም። ብራዘር ከሌለ ምን ካላልክ ቤተሰብ ራሱ ቼክ አያደርግህም። ስለዚህ በወጣትነት እድሜ ደግሞ የሚመነጭ ለሶሻል ሚዲያ እንደ አስቤዛ ዳታ ኮመን ባረግንበት ሰዓት ሰው ብድግ ብሎ ካለው እጁ ላይ እንደው ሀብታም ሆኖ እኮ የሚጀምር ከስንት አንድ ሊኖር ይችላል። ሁሉም ግን ተቸግሮ ለታክሲ ለትራንስፖርት የቤት ኪራይ አጥቶ የጀመረ ዛሬ ለብዙዎቹ መድረስ ሲችል፣ ግን እኛ በተመሳሳይ 5-6 ዓመት ተመሳሳይ እየኖር አሁን ሞሬ ላይ ያለን ሰዎች አለ ማለት እኔ ከነዛ መሀል አንዱ ነበር። ግን አሁን አንድ ሰው ለምሳሌ የሆነ ነገር ቢለኝ
እርግጥ ትክክለኛ ነው። እኔ ለራሴ ለምሳሌ አእምሯችን ሁሉም ሰው እንዳንተ ነው ብሎ ሊሸውደን ይችላል ማለት ነው። ግን ሰው የሆነ ነገር ቢለኝ እርግጠኛ ትክክል ነው ያሰው ስለኔ ያለው ማለት ምክንያቱም የዛሬ 3 ዓመት አገኘብኝ ቦታ ካገኘኝ ጥፋቱ የማን የኔ ነው። ስለዚህ ባላችሁ ነገር መጀመር ባለን ነገር እንዴ የሆነ ነገርማ ተስተካክሎ ሲባል ማንቁሞ ይጠብቅ ጊዜ ታክሲ አይደለም አይደል የሚባለው። ባለን ሰዓት ጊዜ እንደው ካለን 12ቷን ሰዓት የቀኗን ሰዓት እንኳን 3-4ቱን ሰዓት አልባሌ ቦታ አላስፈላጊ ሰዓት ነው የምናሳልፈው። ደግሞ የሚገርማችሁ አልባሌ ቦታ ማሳለፍ እኮ እውቀት አታገኙበትም፣ ገንዘባችሁን ታጠፉበታላችሁ። የዛሬ ዓመትም እዛው እንድትገኙ የሚያደርጋችሁ አንዱ መጥፎ ልምድ ስለሆነ እንጀምር። ያላችሁ ነገር እኮ ነው የምላችሁ። ለምሳሌ ትንሽ ደሞዝ ሊሆን ይችላል ዓላማችሁና የምትፈልጉትና አሁን ደግሞ የቸገረው አንድ ሀብታም ሲያይ ሀብታም ሆነ ያምረናል። ቲክታከር ስና የቲክታከር ዩቲዩበር ስና ዩቲዩበር እንደሱ መጀመሪያ ዓላማን ማወቅ መጀመር። ሁሉም ሰው ታዋቂ ሆኖ የጀመረ በዚህ ምድር የለም። ከስንት አንድ ምናልባት የሀብታም ላይ ምናምን ከሆነ የእሱ ላይ ስለሆነ ብቻ ታዋቂ ሊሆን ይችላል። ካለበለዚያ ግን ወደኋላ የሁሉም ሰው ታሪክ ብታዩት መጀመሪያ አንድ ክላስ ውስጥ ነው የጀመረው፣ ብቻውን ነው የጀመረው፣ በትንሽ ስልክ ነው የጀመረው። ከዛ በኋላ ነው ላይፍ ራሱ በራሱ መንገድ ውስጥ የሚያስገባው ማለት ነው። እና ምን ልላችሁ ፈልጌ ነው የአራዳ ልጆች መጀመር የሚለውን ስትጀምሩ ደግሞ ለሰው አታማክሩ። በቃ እኔ ለምሳሌ አሁን ዩቲዩብም ቲክታክም ጀምሬያለሁ። ስጀምር ለማንም አላወራም። እንደውም የሆነ ዓላማችሁ ላይ ስትአተኩሩ ዝም ማለት ትለምዳላችሁ። ያኔ ስራችሁ ያስመሰክራል ማለት ነው። ይመቻችሁ።